ما صار تيجي كي والله فين ኢትዮጵያ ሶማሌ ክልል ኮሚኒኬሽን ቢሮ ኃላፊ አቶ እንድሪስ እስማኤል አጠገብ ይገኛል። ይህን ይመስላል እንግዲህ በአሁኑ ሰዓት ላይ የተካሄደው ጉብኝቱ በሚያምር ሁኔታ እንግዲህ ክቡር ጠቅላይ ሚኒስትራችንን ተቀብለናል። በአሁኑ ሰዓት እንደምትመለከቱት ከፍተኛ የሆኑ አመራሮች ተቀበልናቸውና ይገኛሉ። ቢታዩኛል ለማመገሳም እንግዲህ እንደምታዩት በአሁኑ ሰዓት ሁሉንም በአንድ ላይ ተስተናገድንበት ሁኔታ አለ። እንግዲህ ደስ የሚል ቀንና በጣም የታደልኩበት ቀን ነው። የሀገራችን ከፍተኛ አመራሮችን ያየንበት እንግዲህ ከኋላ እንደምታዩት ክቡር አቶ ለማ መገርሳ ከኋላ ይታየኛል። እንደምታዩት እነዚህ ሁሉ ከፍተኛ አመራር ባይኔ በማየቴ እጅግ በጣም ከፍተኛ ደስታ ይሰማኛል። እንግዲህ ተመልካቾቻችን ውስጥ ገብተው መግለጫ እስከሚሰጡ ድረስ አንዳንድ ተመራ በመጀመሪያ ስሞትን ላይ ማለት በጣም ደስተኛ ነኝ። ዛሬ በመጀመሪያ ጊዜ ጠቅላይ ሚኒስትራችን በጅጅጋ ከተማ ገራድ ሚልዋን ኤርፖርት አቀባበል ላይ ነን። እንኳን ኢትዮጵያ ሶማሌ ህዝብና ኢትዮጵያ ሶማሌ ወጣቶች እንኳን ደስ አላችሁ፣ እንኳን ደስ አላችሁ ያሉን እናመሰግናለን። በጣም እናመሰግናለን። እንግዲህ እንደምታዩት በሚገርም ሁኔታ የላይቭ ፕሮግራም እያስተላለፉ ይገኛሉ። አስፈቅጄ ለመምላት እሞክራለሁ። ውስጥ ተፈቀደልኝ። ምን ትችላለህ? ግን ውስጥ በጣም ብዙ ሰው ስለሞላ መግባት አልቻልኩም። ይቅርታ አድርጉልኝ ጓደኞቼ። ቀጣዩን ፕሮግራም ደግሞ በየሂደቱ ላስተላልፍላችሁ እሞክራለሁ። በአሁኑ ሰዓት እንግዲህ ከፍተኛ የሆኑ የሀገራችን እንትኖች መጥተዋል። ደስ በሚል መልኩ እናመሰግናለን። እንግዲህ ጓደኞቼ በተቻለ መጠን ለእናንተ መረጃን ለማድረስ እሞክራለሁ። በሚቀጥለው ሂደቶች ደግሞ ቀስ እያልኩኝ ለማድረግ እሞክራለሁ። አመሰግናለሁ።